اوكي እሱን መሰለሽ ሀገር ፍቅር ፊት የተጀመረ እንግዲህ ሌላም ደግሞ ዛሬ ብዙ የማይታወቅ ታሪክ ነው። ጥበብ አፍቃሪ ነኝ ሞክሬያለሁ ተባሎታል ተስፋ በወዳ ተመሪያለሁ እኔ ይገርም ልጅ እኔ ትግዝ ግርማ ተፈራ ሰፈራ ዘኛ ጋር አሁን ነው ፋዘር ላይ ተማር ብዙ እኔ እንዳይገርም እንዲያውም እንትን ነበረን ተመልካች ነበረ አንድ ካራክተር ትምህርት ይገርም በነገራችን ላይ ወዲያው አቤት እሺ ሁለተኛ ድምጽ ቴዎድሮስ ተስፋዬ መጥቶ ቁጭ ባለበት ና ብሎ ወስዶ ስራ ያስጀመረው ግን በዛው በቃ አሁን ደግሞ ይገርም በጣም ወረድ ይመጣል በቀደም አንድ ላይ ነበር ያሳየው ተሳትፎ ሰዎች መልካም በተለይ ጥበብ ውስጥ ያሉ ሰዎችን የነሱን ስራዎቻቸውን ኢትዮጵያ የሙዚቃ የጋዜጠኝነት ምናምን ታሪክ ውስጥ እኔ ጋር ያለው ጋዜጠኛ 100 ካቆምኩ አንድ ታገኛለህ። መዝናኛ ላይ ሬዲዮ ቴሌቪዥን አሁን ደግሞ ከዩቲዩብ ድረስ በቀናነት መልሳለሁ በጣም ስለምወደው እና አንዳንድ ጊዜ ቆይቼ እንደውም ሳስበው ይሄ ሁሉ ነገር አድርጌያለሁ እንዴት እላለሁ። ዝም ብለህ ወዲያው የምታደርገው ነገር ብዙ ጊዜ አይከብድም። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች አማራጮች ይምጡና ዛሬውኑ ይጎብኙ። ብዙ መረጃዎችን ካቻሬ ነው የምናገኘው። ታሪክ አዲስም እያለን የሆነ ይመስል ነገር እውነቱን የሚያረጋግጥልን አቻሬ ነው። እውነቱን ቀድሞ አንተ እንዴት ነው ማለት ይህንን አውራ ፈልጋለሁ። ዓመት ሊሞላው ነው የመስቀል ፍሎር ሱቅ። እሱ ከተከፈተ በኋላ አልበም ሲወጣ ነጠላ ዜማም በኋላ ነው የመጣው። አልበም ሲወጣ የመጀመሪያውን የማስታወሰው የማ አልበም መሰለህ የብርሃኑ ተዘራ በቺሳ ሲወጣ ፖስተር ተሰቀለ። እኔ መኪኖቼ ላይ ለጣፍኩ ይህንን ፖስተር መስታወት እንደገና ደግሞ ብረት ተተክሎ መጣው እንደገና ደግሞ ፌስቡክ ፔጅ በጣም ዘመኛ ነው። ፌስቡክ ፔጅ ላይ እጽፋለሁ። ለምሳሌ ብርሃኑ ሲያወጣ ብርሃኑ ተዘራ ስሜት ሳሚል አልበም አወጣ ብቻ ብያለሁ። ሌላ ጓደኝነት ስላለ ሌላም ሰው የሚያውቀውን ነገር ሲሆንና ነገራቸውን እኔ ስለ ብርሃኑ ተዘራ በደንብ ጽፌ ምን ብዬ ሰው የማያውቀውን ታሪክ አድርጌ በዚህ ቀን ይሄ አንተ የሚለቅ ተረራ ብዬ ሰለቅ ውጭ ያሉት አሁን ውጭ ያሉትን አርቲስቶችን ጭምር እንደገና ደግሞ እኔም ጓደኛ ሆነ ይሄዷል እነሱም ውጭ ሀገር ሆኖ አንዳንድ ነገር ጽፋለሁ። መረጃ በቅርብ የሚመጣ ከውጭ ሀገርም ሰው ሲመጣ
መጣሁ ልጨርስ ነው። እያንዳንዱ አርቲስት ስለዚህ ውጭ ሀገር ያሉት ይመጡ መጀመሪያ መጣሁ እንደሌላ ሰው መጣሁ እንዴ አዲስ ነገር አለ ብሎ አንድ ትልቅ ከደወለልኝ በጣም እየነገረኝ እኔ ሳልሰራ ዜና ወደፊት መጽሐፍም በተለያዩ ነገሮች በኤግዚቢሽን መልኩ ይቀርባል። እሱ ነገር ቅርስ በጣም ትልቅ ቅርስ ከፎቶ ውጭ ራሱ ጠቆም አድርጌ ከፎቶ ውጭ ከጋሽ ጥላሁን ከዛም በላይ በእድሜ ካሉ እስከ ቅርብ ወጣቶች ድረስ አሻራቸው ያረፈበት ዳራቸው ያረፈበት አልባሳት ባለፈው ለመቀመለስ ያለበት የሰላሙን አይታቸው የጥላሁን ገሰሰ በሚገርም ሁኔታ ላይ የተጠቀሙበት የዛሬ 40 ዓመት ላይ አለማዊ እሸቴ ለመጀመሪያ ጊዜ ሁለት አዲስ አበባ የዘፈነበት ልብስ እነዚህ የሚመስሉ ብዙ ቅርሶች ይሄዳሉ እና በዚህ አጋጣሚ ሳካልኝም መንግስት ቤት ሊሰጠኝ ይገባል ብዬ አስባለሁ። እነዚህን ነገር ቋሚ ኤግዚቢሽን ሲሆን በጣም ብዙ ነው። እንደዚህ ቀላል አሁን በምን ደረጃ ትልቆቹ አልባሳታቸው ኮፍያ፣ ኪቦርድ፣ በጣም ብዙ የሙዚቃ መሳሪያዎች ብዙ ነገር ግን ስላለኝ ከኢትዮጵያ ኪነ ጥበብ አንድም አስቤ አላውቅም፣ አልፈልግም ነገር እሱን ተንተርሼ ጥቅም አንድ ቀን አስቤ አላውቅም፣ አላስብም እና ይሄ እኔ በእነ ኤልቪስ እቃዎች ብዙ ሰው ብር ያገኛል። ሚሊዮነር ሆኗል። እኔ በዚህ ገንዘብ ለማግኘት ሳይሆን እነዚህ ሰዎች የተከበረ እቃ መቀመጥ አለበት። ጥላሁን ገሰሰ ኢትዮጵያን የዘፈነበት ሚኒተሪት በክብር አስቀምጫለሁ ራሱ እነዚህ እና ሌሎች ብዬ የማስበው ከፋሚሊ ውጭ በዚህ ጉዳይ ነው። ይህም በማድረግ የሚያስደስተኝ ነገር መጣሁ ብዙ ሰው የሚስሉበት መንገድ እኔ አብሬ ሆኜ ካፌ ምግብ ቤት ስገባ አስባለሁ። ዝም ያለ ነው አይደለም። እኔ ደግሞ ሌላ ምን እላቃለሁ። ከሱቅ እንወጣለን። ከሱቅ ስንወጣ ደረጃ አላት። ጫማ ይከፈት አንተ ወደዛ ጫማው ደፋው እንዳትባል የምስሬ ሪሊዝ ላይ ይመስለኛል እና እኔ አኩቡ ይደውላል
አልሰማሁም። ኧረ እንዲህ ቆሞ ነበርና ያዘው አለው ያዘ ብዙ ምን ታይቀብኛል ብዬዋለሁ። አሽቹ ወደዛ ስትሄድ ወደዚህ የምትመጣው ምን ማለት ነው? ይሄ እዚህ ጋር ጥፋቴ እንደዚህ መቆየት ሽሽግ ነው። እንመደገባለን። ዛሬ ሴቷ ለእኔ ከወገነች ወንዱ ለእናቱ ወግናል። ግርማ ተፈራና ሶስት ልጆች 14 ዓመቷ ማን ነበር ስሟ? ሶሊያና እሺ በዚህ አጋጣሚ አሁን ስላመስገን የልጅን እንደዛ መሆን ሰምቶ ወሳኝ ነገር Thank you for watching and subscribe to Flame Dagger. ልጆች ደግሞ ፍላጎታቸውን መገደብ አይሆንም አይደል? በሚፈልጉት እንዲሄዱ ነው። አንደኛ ያው ሙያውን ወዶ እሱን ተደብቆኝ ነበር የሚሰራው። ተደብቆኝ 6 ዓመት ተደብቆኝ ትምህርት የሚያጠናበት ይመስላል። በኋላ ሲነግረኝ አማራጭ ሰጣ ነገረኝ። ለመጀመሪያ ዶክተሬ ሱቅ ይዞ መጥቶ ዶክተሬን ጥራልኝ ብሎኝ ዶክተሬ ሰማል። ይህ ሁሉ የሞላው በላፕቶፕ ነው አሉ። አዎ የሚገርም በቃ ሙዚቀኛ ነው አለ። አንዳንድ ነገር ይዞ ብቅ ይላል ብዬ አስባለሁ። ሁለተኛው አሉላ ነጥብ መጥቶለት ነበረ እየተማረ ንግድ ይወዳል። ከኔ ጋር እየሰራ በየዘርፉ አሉ እና ቅድም ምን ለማለት ነው ብሽሽቅ ነው ቤቶች ጨዋታ ሚስቴና ግርማ ተፈራ በተለይ ከተገናኙ አንተ ላይ ወረ እኔና ገኒም ከተገናኘ እንደዚህ ነው። የግርማ ሚስት ከተገናኘ ግርምሽ ፎቶግራፋችን እንደውም ሰሞኑን እያየሁት ነበር ፌስቡክ ላይ ዛሬ 32 ብዙ ነገሮች አሉ። አንዱን እስኪ እናንሳ። ፎቶግራፍ እንግዲህ እንደ ደንበኛ የኢትዮጵያ ቴሌቪዥን ነው የነበረ መጀመሪያ ጊዜ የመጣሁት የገዛሁት ከባድ ሰፈር ስገባ ያስገባኝ ልጅ ነግሮኛል። መሙሽ ተሰማ ይባላል። ሌመን ካፌ የሚባል ነበር ድሮ እዛ ጋር እና እሱ ስጠይቀው ቦታ አገኘልኝ። እዚህ ሰፈር ከገባ አትወጣም ማለት ነው። እንደ አጋጣሚ ደግሞ ሆኖ ሙዚቀኞችን ዘፈር ናቸው። ባናት ሆቴል ይባላል። ሙዚቀኞች ልክ እንደኔ ቤት እንትን የሚሉበት አሁን የለም ባናት እዛ ግቢ ነው አይለቀህም አለኝ። አሁን ራሱ እኮ በጣም ትላልቅ ሙዚቀኞች ዝም ብሎ እዛ ሰፈር ለቀዋል አይደል? የሆነ ሰዓት ላይ በመኪና እንዲህ የዳለ ምክንያት መስቀል ፍላወር ደርሶ እንደዚህ ያደርጋል ይስባል አይለቅም። እዛ በሆነ እንደዛ ፈልግ ነው ይዛ አሁን በቀደም ቲሸሚዝ ለብሼ ማረግ ግርማ ማለት ነው። አዎ ምናምን አልኩት። ከዛ መጣና አራግፎብን ነው አይደል? ደግሞ ግርማ ትልቅ አበባ ያለው ነው የሚያደርጉት። ግርምዬ አራግፎብን ነው አስራ 16 ቀን
ጾም ምንድን ነው? የፍልሰታ ዛሬ ጾም እያዝ ተይዟል። ኦልሬዲ ነገ እያዛል። ማታ ከስቱዲዮ ሲወጣ ውሻ ነበር ከዛ ሲነጋ ምን ብሎታል መሰለህ? እዚህ ጋር ነው የሚወጋው መርሾ ብሎ ተጨንቋል። እንደዛ ይባላል። ከዛ በቀጥታ ያለ ከዚህ ይባል ላይ ነው አድሯል። እዛው ሲስቅ ሲጫወት እንጂ ትንሱ እንባ ሲመጣበት ማለት በጣም ነው የሚወደው። ደግሞ ሚስት የራሱ ምንድን ነው ስል ውሻ ነው ሲባል ምናምን ቁጭ አለው ከእንዲህ የሚወጓሩ ምናምን ሰው ፓስተር የህቲ ባል ፓስተር ነው የሚሰራው። ፓስተር ነው ይወስዳል። ምንም እንዳትጨነቅ ያረጋጋው። ልክ በዚህ መሀል ኩኩሻ ኮሜዲያን ኩኩሻ እሱ ገባ። ሲገባ አየሁ ምን ውሻ ጾም ሳሲዝ ነው ያየኝ። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንዘር ይሰጣል።